جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. ودي تكبراتو مسلم ونموچنا ايتوچ السلام عليكم ورحمة الله وبركاته. ዛሬ የምንተዋወሰው ርዕስ ከእስልምና መሰረቶች ወይም ማዕዘናት ሁለተኛው ማዕዘን የሆነው ሶላትን ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ሶላትን አስመልክቶ በተከበረውና በተቀደሰው ቁርአን ውስጥ እንዲህ ይላል፣ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ሶላት መስገድ ሰግደን አላህን ማምለክ ባሪያዎች ላይ አላህ ሱብሓነሁ ወተዓላ በተገደበው ጊዜያት ውስጥ ግዴታ አድርጎባቸዋል ይላል። አላህ ሱብሓነሁ ወተዓላ አንድነቱን ነግሮን አምልኩኝ በብቸኝነት ካለ በኋላ አላህ ሱብሓነሁ ወተዓላ ይሄንን ስል እንዲህ ብሏል፣ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እንስም ሆነ ጅንንም ሊያመልኩል እንጂ በብቸኝነት ለሌላ አልፈጠርኳቸውም ይላል። አላህን ሱብሓነሁ ወተዓላ በብቸኝነቱ በአንድነቱ አውቀን ሸሃደተይንን ካረጋገጥን በኋላ ሁለተኛው ማዕዘን ከአምስቱ እስልምና ማዕዘናት ሶላት ነው ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው እንዲህ ብለዋል፣ አልዓህዱ አለዚ በይነና ወበይነሁም አሶላት። እኛ ስሉ ነቢዩ ዓለይሂ ሰላቱ ወሰላም ለአላህ የሰለሙና ሙስሊም የሆኑ ሰዎች፣ ለአላህ ታዛዥ የሆኑ ሰዎችና አላህ ላይ ያመፁ ሰዎች መካከል ያለው ልዩነት ሶላት ነው አሉ። አንድ ሰው ሶላትን ከተወ ሙስሊም አይደለም ማለት ነው። አሶላቱ ሲለቱን በይነ አልዓብዲ ወረቢህ። ሶላት ብሎ ማለት ባሪያውንና ፈጣሪውን የሚያገናኘው የመገናኛ መስመር ማለት ነው። አንድ ሰው ወይም አንድ ሙስሊም የማይሰግድ ከሆነ ከፈጣሪው ጋር ግንኙነቱን አቋርጧል ማለት ነው። ስለዚህ ኢንሻአላህ በዚች ደቂቃ ውስጥ ወይም የተወሰኑ ደቂቃዎች ውስጥ የምንተዋወሰው ሲፋቱ ሶላት የሶላት ባህሪ ወይም ሶላት አሰጋገድ ይላል። ሶላት አሰጋገድ የሶላት መስፈርቶች አሉ፣ 9 አካባቢ ናቸው። የሶላት ማዕዘናቶች አሉ፣ 14 ናቸው። እንደዚሁም የሶላት ግዴታዎች እና የሶላት ሙብጥላት ሶላት የሚያበላሹ ነገሮች እና ሌሎቹም በዝርዝር የምናያቸው ይሆናል ኢንሻአላህ። አሁን የሶላት መስፈርቶች ወይም ቅድመ ሁኔታዎች የሚባሉት እነማን ናቸው? አንድ ሰጋጅ ወደ ሰላት ከመግባቱ በፊት ቅድመ ሁኔታዎች መሟላት አለበት። አንደኛ ሙስሊም መሆን ነው። አንድ ሰጋጅ እስልምናውን ማረጋገጥ አለበት። አንድ ሰው እስልምና ውስጥ ተወልዶ አድጎ ወይም ሰልማለሁ ብሎ እስልምና ውስጥ ሙስሊሞች ጋር ከተቀላቀለ እስልምናውን ከሚያበላሹ ነገሮች መጠንቀቅ አለበት። እስልምናን የሚያበላሽ ተግባር ተግብሮ የሚሰግድ ከሆነ ሶላቱ ተቀባይነት የለውም ማለት ነው። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይላል። እነዛም ደጋግ ባሪያዎች አላህ ላይ አንድን አካል ቢያጋሩ የሰሩት የነበሩ ኢባዳዎቻቸው ይበላሽባቸዋል ብለዋል አላህ ሱብሓነሁ ወተዓላ። ስለዚህ አንድ ሙስሊም እስልምናውን ማረጋገጥ አለበት ሶላቱ ተቀባይነት እንዲኖረው። ሁለተኛ አልአቅል አእምሮ ጤና መሆን አለበት። አንድ እብድ ቢሰግድም ባይሰግድም አንድ ነው፣ አይጻፍለትም ማለት ነው። ሶስተኛ አተምይዙ መለየት አለበት። መጥፎና ጥሩ ነገር ለይቶ የሚያውቅ ውሃና ሽንት ለይቶ የሚያውቅ ሰው መሆን አለበት። ሕፃን ልጅ ውሃና ሽንት ለይቶ ካላወቀ ሶላቱ ቢሰግድም ብናለማምደው ሶላት ተቀባይነት የለውም። አራተኛ አጣሃራ ሚነ ነጃሳ፣ ከቆሻሻ ነገሮች ራሱንና ልብሱንና መስገጃ ቦታውን ማጽዳት አለበት ማለት ነው። ሰውነቱ፣ ልብሱ፣ የሚሰግድበት ቦታ ንጹህ መሆን አለበት፣ ጣሃራ መሆን አለበት። አምስተኛ ከትንሹ ሐደስ እና ከትልቁ ሐደስ ንጹህ መሆን አለበት። ትንሹ ሐደስ ማለት ውዱ የሚያስወጅብ ማለት ነው። ትልቅ ሐደስ ማለት ደግሞ መላ ሰውነታችን መታጠብ የሚያስወጅብ ማለት ነው። ግብረ ስጋ ግንኙነት፣ መንይ ወይም ወንድ ዘር መውጣት በህልምም ሆነ በሳንተኛም፣ እንደዚሁም አንድ ሰው ውዱ አድርጎ ፈስ ከወጣባት እና በስሜት ሴቶች ጋር ከተነጋጋ ውዱ የሚያበላሹ ነገሮችን መጠንቀቅ ወይም ውዱ አድርገን ወደ ሰላት መግባት ነው።
ስድስተኛ የሰላት ጊዜ መድረስ ነው። ሰላት ጊዜ ሳይደርስ ከተሰገደ ጊዜም ከወጣ በኋላ ሰላት ተቀባይነት የለውም። ምክንያቱም አላህ ሱብሓነሁ ወተዓላ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት የተገደበው ጊዜያት ሰዓታት ውስጥ በቀን 5 ጊዜ መስገድ ግዴታ አድርገንባቸዋል ይላል። ሰው ወቅቱ ከወጣ በኋላ ከሰገደ ወይም ወቅቱ ሳይደርስ ከሰገደ ውድቅ ነው የሚሆነው ማለት ነው። ለምን አያው ጋር አልተገጣጠመለትም ማለት ነው። ሰባተኛ ሰትሩል ዐውራ ሀፍረተ ገላውን መሸፈን። ሴቶች ከፊታቸውና ሁለቱ መዳፎቻቸው ውጪ መላ ሰውነታቸው ሰላት ውስጥ መሸፈን አለበት። ወንድ እንደ ሴት ግዴታ አይሆንበትም ሁሉ መሸፈን፣ ግን እምብርቱና ጉልበቱ መካከል ያለው መሸፈን ግዴታ ነው። አንገቱ ላይ ልብስ ለብሶ መስገድም አለበት ማለት ነው። ስምንተኛ ወደ ቂብላ ፊቱን ማቀጣጨት አለበት። ወደ ቂብላ ፊቱን ዞሮ መስገድ አለበት። ወደ ግራ ወደ ቀኝ መዘንበል የለበትም። ዘጠነኛው አንያ ወደ ተክቢረቱል ኢህራም ወደ ሰላት ማዕዘናት ከማምጣቱ በፊት ንያውን ማስተካከል አለበት። ኢስሙላ ከሌለ ይውልኝ የሌለ ንያ ማስተካከል አለባት ማለት ነው። የሰላት ማዕዘናት መሟላት ያለባቸው ነገሮች 14 ናቸው። ከ14ቱ ሰላት ማዕዘናት አንዱ ከጎደለ ሰላቱ ተብላሽቷል። እነዚህ ማዕዘናት እነማን ናቸው? አንደኛ አልቂያሙ መዐል ቁድራ፣ 5ቱ የፈርድ ሰላት ቆሞ ወደ ቂብላ ፊቱን አዙሮ መዘጋጀት አለበት። አንድ ሰጋጅ ማለት ነው። መቆም ስንል ከ14ቱ ማዕዘናት አንድ ነው። ኢማም ሩኩዕ ውስጥ ካገኘ ነው እየሮጥን እያጎነበስን አላሁ አክበር ካል አንደኛው ሰላት ማዕዘናት ውድቅ ነው ማለት ውድቅ ሆነዋል። ሰላት ሩኩዕ ውስጥ ኢማም ሩኩዕ ውስጥ አገኝተን ከመጣን ቀስ ብለን ከቆምን በኋላ ተክቢረቱል ኢህራምን እንለዋለን ማለት ነው። አንዳንድ ሰዎች አላህ ያህዲህም እየሮጡ አላሁ አክበር ይላሉ። ተክቢረቱል ኢህራም ነው ወይስ ተክቢረቱል ሩኩዕ ነው? ይሄ ትክክል አይደለም ማለት ነው። ባረከላሁ ፊኩም። ኢማሙ ሩኩዕ ውስጥ ካገኘ ነው መተን ተረጋግተን አንደኛው ማዕዘን እንሰራለን። ምንድን ነው እሱ? መቆም ነው። ኢማሙ ከሩኩዕ ተመለሰም አልተመለሰም ቆሜን አንደኛው ሩኩን ከሰራም በኋላ ወደ ሁለተኛው ሩኩን እንሄዳለን። ሁለተኛው ማዕዘን ምንድን ነው? ተክቢረቱል ኢህራም። ዙሁር ከሆነ በልባችን 4 ረክዓ ዙሁር ኢማሙ ጋር ማእሙም ሆኜ የሰላቱ ጀማዓ አጅሩንም አገኛለሁ ብለን ከነየትን በኋላ አላሁ አክበር እንላለን። ይሄ ሁለተኛው ማዕዘን ነው ማለት ነው። ተክቢረቱል ኢህራም የተባለበት ምክንያት አንድ ሰጋጅ ወደ ሰላት በተክቢረቱል ኢህራም ከገባ በኋላ መብላትም መጠጣትም መውራትም ሌላ እንቅስቃሴ ማድረግ ሐራም ይሆንበታል ማለት ነው። ሁለተኛው ሩኩን ወይም ተክቢረቱል ኢህራም ካልን በኋላ ሰላቱ ታስሯል ተጀምሯል ማለት ነው። ሶስተኛው ሩኩን ወይም ማዕዘን ፋቲሃን ማንበብ ነው። ፋቲሃን ማንበብ ስንል ኢማሙ በትክክል የሚቀራ መሆን አለበት። ማንኛውም ሰጋጅ ፊደሎቹን አውጥቶ በትክክል ፋቲሃውን ማንበብ አለበት። ፋቲሃን ማንበብ የማይችል ፋቲሃውን የሚሰባበር ኢማም ሆኖ ማሰገድ አይችልም። ፋቲሃ ከ14ቱ የሰላት ማዕዘናት አንድ ነው። ኢማሙ ሩኩዕ ውስጥ ካገኘን ሰው ፋቲሃን አላነበብንም የሚል ጥያቄ ብነሳም ፈቅራቱል ኢማም ለሁ ቅራአ፣ ኢማሙ ፋቲሃ አንብቦ ወደ ሩኩዕ ስለሄደ የሱ ቅራአ ይጻፍልናል ማለት ነው። ቆመን ፋቲሃን ማንበብ የለብንም። አራተኛው ወደ ሩኩዕ መሄድ ነው። አራተኛው ማዕዘን ሩኩዕ ስንል ደግሞ ጭንቅላታችንና ዛህራችን ወገባችን እኩል መሆን አለበት። ጭንቅላት ወደ ታች መውረድ የለበትም፣ ወደ ላይ ከፍ ማለትም የለበትም ማለት ነው። አምስተኛው ማዕዘን ከሩኩዕ ወደ ነበርንበት ቀጥ ብለን መቆም ማለት ነው። ስድስተኛ ሱጁድ ማውረድ ማለት ነው። ሱጁድ አወራር ደግሞ በ7 የአካል ክፍላችን ወይም ብልታችን ነው ሱጁድ የምናደርገው። 7 ናቸው። አንደኛ አፍንጫችንና ግንባራችን አንድ ላይ መሬት መንካት አለበት። አንዳንድ ሰው አፍንጫውን ሰቅሎ በግንባር ብቻ ይወርዳል። አንዳንድ ሰው ደግሞ በአፍንጫ ብቻ መሬት የሚነካ አለ። ስህተት ነው። አንደኛ አፍንጫና ግንባራችን አንድ ላይ፣ ሁለተኛ የሁለት እጆቻችን ጣቶች በውስጥ በኩል 3 ናቸው። 4 እና 5 ሁለት ጉልበቶቻችን ማለት ነው። 6 እና 7
የሁለት እግሮቻችን ጣቶች በውስጥ በኩል 7 ይሆናሉ ማለት ነው። አንዳንድ ሰው እግሩን ሰቅሎ ሱጁድ ይወርዳል። አንዳንድ ሰው ደግሞ እንደዚህ መሬቱን የሚነካ አለ። ሱጁዱ ትክክል አይደለም ማለት ነው። 7ኛ ከሱጁድ ከፍ ብለን መቀመጥ ነው። ሁለቱ ሱጁዶች መካከል መቀመጥ ማለት ነው። ከሱጁድ ወደ ላይ መመለስ። 8ኛ ደግሞ ሁለቱ ሱጁዶች መካከል መቀመጥ ማለት ነው። 9ኛ ደግሞ መረጋጋት ስንል ቆሜን ከተክቢረቱል ኢህራም በፊት አንደኛው ማዕዘን እንሰራለን። ተክቢረቱል ኢህራምም ስንል ረጋ ብለን በልባችን አስበን ከአላሁ አክበር በፊት ካሰብን በኋላ ተክቢራ እንላለን። ፋቲሃም ስናነብ በጡማኒና ረጋ ብለን ነው። ሩኩዕም ረጋ ብለን ነው። የመሮጥ የመወርወር አይደለም ማለት ነው። ጡማኒና ሲባል 9ኛው መረጋጋት ሲባል ብዙ ሰው የሚዘናጋበት ተግባር ማለት ነው። ከዕለታት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከሰሃባዎቻቸው ጋር ተቀምጦ እያሉ አንድ ሰሃቢ በችኩል ሰግዶ መጥቶ ቁጭ አለ። ነቢዩ ሰለላሁ ዐለይሂ ወሰለም እርጅዕ ፈሰሊ ፈኢነከ ለም ቱሰሊ፣ ተመለስ ስገድ፣ አልሰገድክም አሉ። ሄዶ ሰግዶ መጣ። አሁንም ሂድና ስገድ፣ አልሰገድክም አሉት። ሄዶ ሁለተኛውም ሰገደ መጣ። ሶስተኛውም ሂድና ስገድ፣ አልሰገድክም ስሉት እኒ ላ አዕለሙ ገይረ ሃዛ ዓልምኒ፣ እኔ ሰላቴ እኮ ይሄ ነው፣ ከዚህ ውጭ እኮ አላቅም፣ አስተምሩን አላቸው። ነቢዩም ዓለይሂ ሰላቱ ወሰላም የሰላት አሰጋገድ በደንብ አስተማሩት። በሌላው ሐዲስ ሰሉ ከማ ረአይቱሙኒ ኡሰሊ፣ የሰገድኩ እያለሁኝ እንዳያችሁኝ ሲገዱ። ሲፈቱ ሰላት ነቢይ የነቢዩ አሰጋገድ የሚባል ነገር አለ። ሰሃቢውን ጡማኒና መረጋጋትን አስተማሩት። ሰሃቢው 9ኛውን ማዕዘን ጥለውታል። በዛሬው ዕለት በዘመናችን ብዙ ሰዎች ሰላቱን በችኮላ ሰግዶ የሚወጡ አሉ፣ ወይም ስንት እንደሰገዱ የማያውቁ አሉ፣ ወይም በስራ ቢዚ ሆኖ ለብቻቸው ሰግዶ የሚወጡ አሉ። ጡማኒና ከሌለ ሰላቱም የለም ማለት ነው። 10ኛው አተርቲብ ወልሙዋላት፣ ቅደም ተከተሉን ጠብቆ መስገድ አለበት ማለት ነው። ከሩኩዕ በፊት መቆም አለበት ብለናል። ከፋቲሃ በፊት ተክቢረቱል ኢህራም መባል አለበት። ከሱጁድ በፊት ሩኩዕ መደረግ አለበት። ቅደም ተከተል ማለት ይሄ ነው። ማከታተል ማለት ደግሞ ሩኩዕ ካደረገ በኋላ ወደ ሱጁድ ነው የሚሄደው እንጂ ወደ ሌላ ማዕዘን መሸጋገር የለበትም ማለት ነው። 11ኛ አተሸሁዱል አኺር፣ መጨረሻው አታህያቱን ማንበብ አለበት። 12ኛ ለአታህያቱ ተቀምጦ መቀመጥ 12ኛ ማዕዘን ነው። 13ኛ አሰላት አለ ነቢይ፣ ነቢያችን ላይ ሰለላሁ ዐለይሂ ወሰለም አታህያቱ ውስጥ ነቢያችን ላይ ሰላትና ሰላምን ማውረድ። ምን አይነት ሰላት? አሰላቱ ኢብራሂምያ የሚባለውን ነቢያችን ላይ ከአታህያቱ በኋላ ሰላትና ሰላዋትን ማውረድ። 14ኛ መጨረሻው አተስሊመታን፣ ሁለቱ ሰላምታዎችን ብሎ ሰላቱን ማጠናቀቅ አለበት ማለት ነው። ይሄ መሰረት ነው። አንድ ማዕዘን ከጎደለ በሱጁድ ሰህው የማይጠገን ማለት ነው። ለምሳሌ አንድ ሰው ሩኩዑን ረስቶ ወደ ሱጁድ ወረደ። ሁለቱ ሱጁድ ካደረገ በኋላ ሩኩዕ እንደረሳ አስታወሰ። ይህ ሁለቱ ሱጁድ ውድቅ ነው የሚሆነው። ተመልሶ ፋቲሃን አንብቦ ሩኩዕን ያመጣል። መጨረሻ 2 ሱጁድ ይወርዳል ማለት ነው። ሰላቱ ካጠናቀቀው በኋላ ሩኩዕ እንደሌለ ካወቀ አንድ ረክዓን ሙሉ ረክዓን ያመጣል። ቆይቶ ከሆነ ደግሞ ሰላቱን መደገም አለበት። የሰላት ግዴታዎች የሚባሉት ከተረሳ በሱጁድ ሰህው የሚጠገን ነው ማለት ነው። እነማን ናቸው? ዋጅባቶች ከተክቢረቱል ኢህራም ውጭ ያሉት አላሁ አክበሮች ዋጅባቶች ናቸው እንጂ የሰላት ማዕዘን አይደሉም። ለምሳሌ ወደ ሩኩዕ የምንሄድ ተክቢራ ግዴታ ወይም ዋጅብ እንጂ ሩኩን አይደለም። ከተረሳ ነው ወይ ከተው ነው ሰላት ተበላሽቷል ወይም ማዕዘን ተበላሽቷል አይባልም። በሱጁድ ሰህው የሚጠገን ነው። ሁለተኛ ሰሚ አላሁ ሊመን ሐሚዳ ኢማም ይህንን ማለቱ ወይም ብቻው የሚሰግድ ሰሚ አላሁ ሊመን ሐሚዳ ማለቱ ማዕዘን ሳይሆን ይሄ ግዴታ ዋጅብ ነው። ከረሳ አንድ ሰው ተመልሰ ይህንን ባል አንለውም። ከሰላት በኋላ 2 ሱጁድ ይወርዳል። በሱጁድ የሚጠገን ነው። ረበና ወለከል ሐምድ ኢማምና ማእሙም ይህንን ማለቱም ይሄም ግዴታ ነው። ከተውን በሱጁድ ሰህው የሚጠገን ነው። 4ኛ ሱብሃን ረቢየል ዐዚም ሩኩዕ ሱብሃን ረቢየል ዐዚም ይሄም ግዴታ ይባላል። በሱጁድ ሰህው የሚጠገን ነው። ሱብሃን ረቢየል አዕላ ሱጁድ ውስጥ ማለቱም ይሄም ግዴታ ነው።
አልሐምዱሊላህ በሱጁድ ሳሁ የሚጠገን ማለት ነው። ስድስተኛ ረብ ግፍርሊ ሁለቱ ሱጁዶች መካከል ቁጭ ብሎ ረብ ግፍርሊ ማለቱም ግዴታ ነው። ይሄን ካላለ ከረሳ ከሰላት በኋላ ሱጁድ ሁለት ሱጁድ ወርደው በሱጁድ ይጠገናል። ሰባተኛ የመጀመሪያው አታህያቱ ዙሁር ላይ የመጀመሪያው አታህያቱ መሰረት ሳይሆን ዋጅብ ነው። የመጀመሪያው አታህያቱ ረስቶ ለሶስተኛው ረካ ከቆመ ወደ ተሸሁድ አታህያቱ ተመለስ አንለውም። ለምን መስራት ስላላደለ ሰላቱን ይቀጥልና መጨረሻ ላይ በሁለት ሱጁድ ይጠገናል። ስምንተኛው ለመጀመሪያው ተሸሁድ መቀመጥ ማለት ነው። ጠይብ ሰላትን የሚያበላሹ ነገሮች አሉ ወንድሞቼ፣ ይህን ጥንቃቄ ልናደርጋቸው ይገባል። አንደኛ ሰላት ውስጥ መሆኑን ያወቀ ሰላት ማበላሸቱን ያወቀ ከተናገረ ሰላቱ ተበላሽተዋል። ሁለተኛ ሰላት ውስጥ መብላትና መጠጣት፣ አንዳንድ ሰዎች ጫት አፋቸው ውስጥ አስቀምጦ ይሰግዳሉ። ይሄ ሰላትን ያበላሻል ማለት ነው። ሶስተኛ ሰላት ውስጥ መሳቅ። አራተኛ አፍረተ ገላችን መገለጥ ልብሱ መውደቅ እንደማለት ነው። አምስተኛ ከቅብላ ፊቱን ወደ ግራ ወደ ቀኝ ፊቱን ማዞር ማለት ነው። አንዳንድ ጊዜ አንዳንድ ሰው እየሰገድን ያለ በር ሲንኳኳ ወይም የሆነ ነገር ከተፈጠረ ወይም ሕፃን ልጅ እሳት ውስጥ ሊገባ ከሞከረ ከቅብላ ሳንዞር ይሄ ነገር ሁሉ አሰካይ ነገር ስለሆነ አንገብጋቢ ነገር ስለሆነ መተግበር እንችላለን። ሕፃን ልጅ እሳት ላይ እንዳይወድቅ መያዝ ይፈቀድልናል። በር መክፈት ይፈቀድልናል። ነቢዩም ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ለአይሻ በር ከፍቶላታል ማለት ነው። ስድስተኛ ሰላት የሚያበላሽ ሰላት ውስጥ መጫወት፣ በእጅ እንደ መጫወት፣ በእግር እንደ መጫወት፣ እንደ መሳቅ፣ በአይን ይህ ሰላት ያበላሻል ማለት ነው። ሰባተኛ ውዱን ማበላሸት ነው። ውዱ ከተበላሸ ሰላት ውስጥ ይህም ሰላትን ያበላሻል ማለት ነው። ኢንሻአላህ የነቢዩን ሰለላሁ ዐለይሂ ወሰለም አሰጋገድ በተጨማሪ መጽሐፎችን አንብበን ሰላትን በትክክል መስገድ ይጠበቅብናል። አላህ ሱብሓነሁ ወተዓላ ሰላትን በትክክል ሰግዶ ከሚቀበላቸው ሰዎች አላህ አድርገን። هذا وصلى الله وسلم وبارك على سيدنا محمد وعلى آله وأصحابه أجمعين